ሰላም እንደምን አላችሁ የኢትዮ ዩኒክ ቱቶሪያል ተከታታዮች በሙሉ። ዛሬ የምናየው የኮምፒውተር ፕሮግራሚንግ ሲ++ ኮርስ ቻፕተር 1 ይሆናል። የዩቲዩብ ፔጃችንን ኢትዮ ዩኒክ ቱቶሪያልን ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ አዳዲስ ቪዲዮዎችን ስንለቅ ወደ እናንተ የሚደርስ ይሆናል ማለት ነው። ቻፕተር 1 እንግዲህ የምናየው ኮምፒውተር ሲስተም ኦቨርቪው የሚለውን ይሆናል። ከኒጋ እኔ ናትናኤል ነኝ። ከኒጋ እናያለን ኢንትሮዳክሽን፣ ፈንክሽናል ኮምፖነንት ኦፍ ኮምፒውተር ሲስተም ኤንድ ኦርጋናይዜሽን፣ ሃርድዌር ኤንድ ሶፍትዌር፣ ነምበሪንግ ሲስተም ኤንድ ኮድ። እነዚህን በዚህ በቻፕተር 1 የምናያቸው ኮንተንቶች ናቸው ማለት ነው። ኮንተንቶች ናቸው። ዋትስ ኮምፒውተር ምናምን እነዚህ ፈንክሽናል በድሮ በሎ ግሬድ ላይ ያየናቸው ተርሞች ናቸው። እነዚህ ዋትስ ኮምፒውተር ምናምን ግን ስናየው it is an electronic device operating under the control of instruction stored in on memory unit። ኤሌክትሮኒክ ዲቫይስ ሆኖ ኢንስትራክሽኖችን ምን የሚያስቀምጥ በሚሞሪ ውስጥ ስቶር የሚያደርግ ዲቫይስ ነው ማለት ነው። ኮምፒውተር is an electronic device። ስለዚህ an electronic device store process ዳታዎችን ምን ያደርጋል ማለት ነው? በአጭሩ ፕሮሰስ ያደርጋል። ዳታዎችን ኢንፑት አለው፣ ፕሮሰስ ያደርጋል፣ አውትፑት። ሶስት ነገሮች ነው እዚህ ጋር የምናየው ዋና ነገሮች። በኮምፒውተር የሚሰራው ቤዚካሊ ሶስት ነገሮች ነው። አንደኛው ኢንፑት ይቀበላል ከዩዘር። ያን ኢንፑት ፕሮሰስ ያደርጋል። ኢንፑት ይቀበላል፣ ያን ኢንፑት ፕሮሰስ ያደርጋል። ፕሮሰስ ያደረገውን ደግሞ መልሶ ለዩዘሩ አስ አውትፑት ይሰጣል ማለት ነው። ይሄ ምንድነው? የሲ ፕላስ የኮምፒውተር ሜን ፈንክሽኑ ነው ማለት ነው። ስለዚህ ሪሲቭድ ዳታ ኢንፑት ይባላል። ፕሮሰስ የሚያደርገው አርቲሜቲክ ኤንድ ሎጂካል ሊሆን ይችላል። አውትፑቱ ከየት የመጣ ነው? ከፕሮሰሲንጉ የመጣ ነው ማለት ነው። ስቶር ኢንፎርሜሽን አውትፑት፣ ይሄኛው አውትፑቱ ለፊውቸር ዩዛችን የምንጠቀመው ይሆናል ማለት ነው። the four operations that refers as information processing cycle input process output and storage። አውትፑት አስ መጨረሻ ላይ እንዳለቀ ስቶሬጅ የሚባል ነገር አለ እዚህ ጋር መታዩት። ይሄ ስቶሬጅ ምንድነው? የወጣው ዳታ ኢንፑት ሆኖ ፕሮሰስ ሆኖ አውትፑት የሆነ ዳታ ስቶር የሚደረግበት እዚህ ጋር ምን አይተናል? ሚሞሪ ዩኒት ይላል። ስቶር ኢንስትራክሽኖች አሉት፣ የተለያዩ ኢንስትራክሽኖች ስቶር የሚደረግበት ነው። ስለዚህ ኮምፒውተርስ ምንድነው የሚያደርገው? ትራንስፎርም ራው ዳታ ኢንቱ ኢንፎርሜሽን። ስለዚህ ዳታ እና ኢንፎርሜሽን በጣም ዲፈረንስ የሆኑ ነገሮች ናቸው። ይሄ ራው ዳታን ወደ ምን ይቀይራል? ኢንፎርሜሽን ሲባል ስትራክቸርድ የሆነ ዳታ ማለት ነው። ኦርጋናይዝድ ፎርም ኦፍ ዳታ የምንለው ነው ማለት ነው። ታይፕ ኦፍ ኮምፒውተር በምናይበት ሰዓት ቤዝድ ኦን ዜር ታስክ ኦር ፐርፐዝ፣ በሚሰሩበት ፐርፐዛቸው ወይንም ታስክ ለስንት እንከፍላቸዋለን? ለሁለት እንከፍላቸዋለን። ጀነራል ፐርፐዝ ኮምፒውተር እና ስፔሻል ፐርፐዝ ኮምፒውተር የምንላቸው ናቸው ማለት ነው። ይሄ ጀነራል ፐርፐዝ ኮምፒውተር የምንለው አፕላይድ ቱ ኤኒ ሶልቭ፣ ለማንኛውም ለሆነ ፕሮብሌም የሚያገለግል ነው። ለምሳሌ ፐርሰናል ኮምፒውተር፣ ይሄ ፐርሰናል ኮምፒውተር ለማንኛውም ያገለግላል ስንል ስፔሲፊክ ታስክ አይደለም፣ ለዚህ ብቻ ያገለግላል የምንለው አይደለም። በእጃችሁ ያለው ፒሲ አንድ ነገር ብቻ ይሰራል እያለን አይደለም። ማለትም ኮድ ይጽፋል ብቻ እያለን ሳይሆን ካሜራም አለው፣ ካልኩሌተርም አለው፣ የተለያዩ ነገሮችን በውስጡ ይዛል። ይሄ ምንድነው? ጀነራል ፐርፐስ ኮምፒውተር የምንላቸው ወይንም ደግሞ ጂፒሲ የምንላቸው ማለት ነው። ስፔሻል ፐርፐስ ኮምፒውተር የምንላቸው ደግሞ ኢት ኢዝ አናዘር ታይፕ የኮምፒውተር ታይፕ ነው፣ ቤዝድ ኦን ፐርፐስ የተከፋፈለው ማለት ነው። ካልኩሌተር ኤግዛምፕል። ስፔሻል ፐርፐስ ስንል ዲዛይንድ ፎር ኤ ፓርቲኩላር ፐርፐስ ኦር ታስክ፣ ለአንድ ፓርቲኩላር ፐርፐስ የተሰራ ነው፣ ለአንድ ነገር የተሰራ ነው። ምክንያቱም ይሄ ከዚህኛው የሚለይበት ይሄ ጀነራሉ ለማንኛውም ፕሮብሌም ሶልቭ ሲያደርግልን፣ ይሄኛው ደግሞ ካልኩሌተር ስንል ስፔሲፊክ፣ ያ ካልኩሌተር ካሜራ የለውም፣ ያ የሚሰራው ኦንሊ አርቲሜቲክ ኦፕሬሽኖችን ብቻ ነው ማለት ነው። ስለዚህ ካልኩሌተር የምንለው ስፔሻል ፐርፐስ ኮምፒውተር ነው ማለት። ስለዚህ ኮምፒውተር ቤዝድ ኦን ታስክ ለሁለት ይከፈላሉ። ቤዝድ ኦን ሳይዝ እና ፐርፎርማንስን ማይክሮ ኮምፒውተር፣ ሚኒ ኮምፒውተር፣ ሜን ፍሬም ኮምፒውተር፣ ሱፐር ኮምፒውተር። እነዚህ የኮምፒውተር አይነቶች በሳይዛቸው ሜን ፍሬም ኮምፒውተር የምንላቸው በጣም ትልቅ ባንኮች ውስጥ ምናምን ያሉ የኮምፒውተር ታይፕ ናቸው። ሚኒ ኮምፒውተር፣ ማክሮ ኮምፒውተር፣ ማይክሮ ኮምፒውተር፣ ሱፐር ኮምፒውተር፣ እነዚህ በሳይዛቸው ኮምፒውተርን ምንከፋፍልበት ነው። ስለዚህ ከላይ ምን አየን? በታስካቸው ወይም በፐርፐዝ፣ ከታች ደግሞ በሳይዝ ኤንድ በፐርፎርማንስ። አስ ኤ ሳይዝ ኢንክሪዝ ፐርፎርማንስ ምን ይሆናል? ዲክሪዝ ያደርጋል ማለት ነው። ይሄ የሚታወቅ ነገር ነው። ኦኬ እሺ፣ ቀጣዩን ስናይ ፈንክሽናል ኮምፖነንትስ ኦፍ ኮምፒውተር ሲስተም ኤንድ ኦርጋናይዜሽን። አሁን ቅድም ያለውን ነገር የሚደጋገመው ኮምፒውተር ሲባል ምን አለ? ኢንፑት አለ ብያቸዋለሁ፣ ፕሮሰሲንግ አለ፣ ከዛ ምን አለ? አውትፑት አለ። ይሄ ኢንፑት የምንለው ዩዘሩ የሚያስገባው ነው። ፕሮሰስ የሚሆነው ደግሞ ዩዘሩ ያስገባው ዳታ ፕሮሰሲንግ በፕሮሰሲንግ ዩኒት ሴንትራል ፕሮሰሲንግ ዩኒት ወይንም ሲፒዩ
ሲፒዩ የምንለው ብሬን ኦፍ ኮምፒውተር የምንለው በሱ ምን የሚሆን ፕሮሰስ ሆኖ የሚወጣ ነገር ደግሞ አውትፑት ይባላል። ስለዚህ ሶስት ነገሮች ነው የያዘው፣ ኢንፑት፣ ፕሮሰስ፣ አውትፑት። ይህንን ዋና የኮምፒውተር ሲስተም ኦርጋናይዜሽን ነው ማለት ነው። ኢንፑት ዳታዎች እነማን ናቸው ስንል አክሰፕት ዳታን አክሰፕት የሚያደርጉ ፍሮም ኤክስተርናል ሶርስ ሊሆን ይችላል። ከኤክስተርናል ሶርስ ዳታን አክሰፕት አድርገው ወደ ምን የሚቀይሩ ሲግናል ኮንቨርት ኢንቱ ሲግናል ሴንት ቱ ሲፒዩ፣ ከዛ ወደ ማን ይልካሉ? ወደ ሲፒዩ። ቅድም እያየን ከሆነ እዚህ ጋር ኢንፑት ፕሮሰስ ነው የሚለው። ይሄ ፕሮሰስ ማን ነው? ሲፒዩ ነው። ስለዚህ ወደ ሲፒዩ ይልካሉ። ይሄ ማለት ምንድን ነው? ሲግናሎች ናቸው። እነዛ ሲግናሎች ወደ ሲፒዩ ከተላከ በኋላ ሲፒዩ ነው ፐርፎርም የሚያደርገው ማለት ነው። ኤግዛምፕሎች፣ የተለያዩ ኤግዛምፕሎች አሉ። ኪቦርድ፣ ማውዝ፣ ስካነር፣ ተች ስክሪን፣ እነዚህ የተለያዩ ምንድን ናቸው? የኢንፑት ዩኒት ኤግዛምፕሎች ናቸው። እዚህ በምስሉ ላይ የምታዩት ማውዙ፣ ኪቦርድ፣ ስካነር እነዚህ ኢንፑት ዲቫይሶች ናቸው። ከዩዘሩ ዳታን ምንሰበስብባቸው ወይም ዳታ ከዩዘሩ የሚገባባቸው ዲቫይሶች ናቸው ማለት ነው። እነዚህ ዲቫይሶች በእነዚህ ዲቫይስ ከገባ በኋላ ፕሮሰስ ይደረጋል። ፕሮሰስ የሚደረገው የት ነው? በብሬን ኦፍ ኮምፒውተር ባልኳችሁ ቅድም ምን ሲፒዩ ሴንትራል ፕሮሰሲንግ ዩኒት፣ በሱ ምን ይደረጋል? ፕሮሰስ ይደረጋል። የኮምፒውተር እንትን ምንድነው? ኢንፑት አለ፣ ከኢንፑት በኋላ ፕሮሰስ አለ፣ ከፕሮሰስ በኋላ ደግሞ አውትፑት አለ። አሁን ያየነው ምንድነው? አውትፑት ላይ ፕሮሰስ ላይ ነው። ኢንስትራክሽኖችን ሪትራይቭ ያደርጋል። ሪትራይቭ ወይንም ማውጣት ከኢንስትራክሽኖችን ያወጣል። ከተሰጠው ከማውዙ በተሰጠው ኪቦርዱ በጻፈው ኢንስትራክሽኖችን ምን ያደርጋል? ሪትራይቭ በማድረግ የሚያስቀምጥ ነው ማለት ነው። ፕሮሰስ አድርጎ ሁለት አይነት ነገሮች አሉት እዚህ ሲፒዩ ላይ። ሲፒዩ ሴንትራል ፕሮሰሲንግ ዩኒት የምንለው ሁለት ነገሮችን በውስጡ ይይዛል። ሲዩ እና ኤኤልዩ፣ ኮንትሮል ዩኒት እና አርቲሜቲክ ሎጂካል ዩኒት የምንለው። ይሄ አርቲሜቲክ ሎጂካል ዩኒት ከስሙ እንደምንረዳው አርቲሜቲክ ኦፕሬሽኖችን የሚሰራልን የፓርት ኦፍ ሲፒዩ ነው ማለት ነው። ኮንትሮል ዩኒት እና አርቲሜቲክ ሎጂካል ዩኒትን እያንዳንዱን ለማየት እንሞክራለን። ዘ ኮንትሮል ዩኒት ኮንትሮልስ ኤንድ ኮኦርዲኔትስ ዘ አክሽን ኦፍ አዘር ኮምፖነንቶች፣ የሌላ ኮምፖነንቶችን አክሽን ምን የሚያደርግ ነው? ኮንትሮል። ከስሙ እንደምንረዳ ኮንትሮል ዩኒቲዝ ዘ ኮንትሮለር ነው፣ ኮንትሮል የሚያደርግ ነው ማለት ነው። ይሄ ኮንትሮል ዩኒት የምንለው የሌሎችን አክሽኖች ኮንትሮል የሚያደርግ ነው። የአርቲሜቲክስ አክሽኖችን ኮንትሮል የሚያደርግ ነው። ስለዚህ የሌሎችን ምን ኮምፖነንቶችን ኮንትሮል የሚያደርግ ነው። ኢት ኮንትሮልስ ፊቺንግ ኦፍ ኢንስትራክሽን። ፊቺንግ ማለት ሪትራይቫል እንደማለት ነው። መውሰድ ከሆነ ላይ ሪትራይቭ አድርጎ መውሰድ ወይንም ደግሞ ማውጣት እንደማለት። ፍሮም ዘ ሜን ሚሞሪ ኤንድ ኤክስኪዩትድ ኦፍ ኢንስትራክሽን። ከሜን ሚሞሪ የምንለው ሜን ሚሞሪ የምንለው በዚህ ጋር ባይ ዘ ዌይ ራም ነው። ራም እና ሮም የሚባሉ አሉ። ቀጣዮች እናያለን። በቀጣዩ ስለ ላይ እናያለን። ይሄኛው ራም የምንለው ሜን ሚሞሪ ላይ ካሉት ከነሱ ነው ፊች የሚያደርጉ ኢንስትራክሽኖችን ከነሱ ፊች ያደርጋል ማለት ነው። ኢት ኮንትሮልስ ኢንፑት ኤንድ አውትፑት ዲቫይስ ኤንድ ፓስስ ዳታ ቱ ዘ ሰከንድ ኮምፖነንት። ወደ ምን ይልካል? ወደ ኤኤልዩ አርቲሜቲክ ሎጂካል ዩኒት። ይሄ ሲፒዩ ሁለት ፓርቶች አሉት፣ ኤኤልዩ እና ሲዩ። ኤኤልዩ ምንድነው? አርቲሜቲክ ሎጂካል ዩኒት የምንለው ማቴማቲክስ ኦፕሬሽኖችን የሚሰራ። አርቲሜቲክ ሎጂካል ዩኒት ማቴማቲክ እንደ አዲሽን፣ ሰብስትራክሽን፣ መልቲፕሊኬሽን፣ ዲቪዥን እነዚህ አርቲሜቲክ ኦፕሬሽኖችን የሚሰራ እና ደግሞ ሎጂካል ኦፕሬሽኖች ደግሞ አሉ። በሲ ፕላስ ፕላስ ላይ የምናየው የሎጂካል ኦፕሬሽኖች እናያለን። ኮምፓሪዥን የምንሰራባቸው ሎጂካል ኦፕሬሽኖች፣ የተለያዩ ሎጂካል ኦፕሬሽኖች አሉ። ሌዛን፣ ግሬተር ዛን፣ ሌዛን ኦር ኢኳል ቱ ምናምን የምንላቸው የተለያዩ እንትኖች አሉ እናያለን። ሶስተኛው ምንድነው? ኮምፒውተር የሚሰራው ሶስት ነገር ነው። ኢንፑት፣ ፕሮሰሲንግ እና አውትፑት። አውትፑት ላይ ደግሞ ከዩዘሩ የወሰደውን ዳታ ፕሮሰስ ካደረገ በኋላ ለዩዘሩ በምን መልክ ነው አውትፑቱን የሚሰጠው የሚለውን ነገር ስናይ በፕሪንተር ለምሳሌ ያ ነገር ዩዘሩ ታይፕ እያደረገ ከሆነ ዶክመንት፣ ያ ዶክመንት ፕሮሰስ ሆኖ በሲፒዩ ከዛ በኋላ ፕሪንት ካዘዘው በኋላ በሰውየው እጅ የሚገባው በፕሪንተር ነው ማለት ነው አውትፑቱ። ኮምፒውተር ስክሪን፣ ሞኒተር ለምሳሌ ሞኒተር ይሄ ምንድን ነው? የጻፍነውን ነገር ወይም የምንጽፈውን ነገር የሚያሳይልን ዲስፕሌይ የሚያደርግልን በአጭሩ ዲስፕሌይ የሚያደርግልን ስክሪን ነው ማለት ነው። ስፒከር፣ እነዚህ የምንላቸው በቃ በአጠቃላይ የአውትፑት ፕሎተርም አለ የአውትፑት ኤግዛምፕሎች ናቸው ማለት ነው። ሁለት አይነት ሚሞሪ አይነቶች አሉ ማለት ነው። ራም እና ሮም የምንላቸው ማለት ነው። ራም እና ሮም የምንለው ሪድ ኦንሊ ሚሞሪ ላይ የተጻፈውን የሚያነብ ማለትም ከጠፋ ይሄ ራም ላይ የተጻፉ ነገሮች ዳይሬክት የምንጠቀማቸው ከሆኑ እየተጠቀምን ከሆነ ፓወር ካጣ ምን ቮላታይል ነው ማለት ይጠፋል፣ አብሮም ይጠፋል። ሪድ ኦንሊ ሚሞሪ የምንለው ማለት ነው። ራም የምንለው ግን ምንድነው? አይጠፋም፣ ስቶሪ ይሆናል ማለት ነው። እዚህ እያንዳንዱን ማየት እንችላለን።
ራንደም አክሰስ ሜሞሪ ወይንም ራም የምንለው ራንደም አክሰስ ሜሞሪ ኢንስትራክሽን ዌት ቱ ቢ ኤክስኪዩትድ አክሽን ኤክስኪዩት እስከሚሆን ይጠብቀዋል ማለት ዳታ ኒድ ባይ ዞስ ኢንስትራክሽን ሪዛልት ኦፍ ፕሮሰሲንግ ዳታ። ይሄኛው ራም የምንለው ሪዛልት ኦፍ ፕሮሰስድ ዳታ የፕሮሰስድ ዳታ ሪዛልት ነው ማለት ነው። ራም ሪኳየር ኮንቲነስ ፓወር ይኸው ቅድም እንዳልኳችሁ ይሄ ራም የምንለው ኮንቲነስ ፓወር ይፈልጋል ቱ ሜንቴን ኢንፎርሜሽንን ሜንቴን ለማድረግ ምን ይፈልጋል? ኮንቲኒስ የሆነ ፓወር ዜርፎር ዘ ኮምፒውተር ፓወር ሎስ ፓወር ቢጠፋ አንሴቭድ ካረግ ነው አብሮ ይጠፋል። ምንድነው ይሄ ራም የምንለው ማለት ነው። ስለዚህ ራም ምንድነው? ቴምፖራሪ ነው ማለት ነው። ቴምፖራሪ ነው። የሆነ ሰዓት ላይ ጽፈ ነው የሆነ ሰዓት ላይ የጻፍነው ነገር ፓወር ከተቋረጠ ሴቭ ካላረግ ነው ይጠፋል። በማን ሰዓት? በራም ሰዓት ማለት ራም። ሮም ላይ ግን ምንድነው? ሮም ላይ ቅድም እንዳልኳችሁ ፐርማነንት ነው። ቢጠፋም ባይጠፋም ሴቭ ይሆናል ማለት ነው። ይሄና እንትን አይፈልግ ፐርማነንት ፕሮግራም ነው። እዚህ ጋር ግን ምንድነው? ዜርፎር ኢፍ ዘ ኮምፒውተር ሉዝ ፓወር ኤኒ አንሴቭድ ኢንፎርሜሽን ኢን ራም ዊል ቢ ሎስት። ይሄ ነው ልዩነታቸው። ዋናው ልዩነቱ የራም እና የሮም እዚህ ጋር እናየዋለን ማለት ነው። ሲንስ ዘ ሜን ሜሞሪ ኢዝ ቴምፖራሪ ሜን ሜሞሪ ምንድነው? ቴምፖራሪ ነው። ቅድም እዚህ ጋር ያልኳችሁ ምንድነው? ራም ቴምፖራሪ ነው ብያለሁ። ሜን ሜሞሪ የሚባለው ደግሞ ራም ነው። ራም ስለዚህ ቴምፖራሪ ነው ማለት ነው። ሰከንዳሪ ሜሞሪ ደግሞ የምንለው ምንድነው? ይሄ ያውን ያየ ነው ሮም ያልኳችሁ ማለት ነው። ዳታ ስቶር ፐርማነንትሊ ዳታ ስቶር የሚያደርግልን ነው ማለት ነው። ስለዚህ ይሄ በጣም ጠቃሚ። ቀጣዩን ደግሞ ስናይ ይሄ እዚህ ጋር የምናየው ግራፍ ይሄ የሚታየው ግራፍ የሃርድዌር ኮምፖነንት ኦፍ ኮምፒውተር ኤንድ ሜን ሜሞሪ የሁለቶቹን የሚያሳይ ነው። እዚህ ጋር ሴንትራል ፕሮሰሲንግ ዩኒት ሲፒዩ አለ። ከሲፒዩ ምን አለ? ሜን ሜሞሪ አለ። እዚህ ጋር ምስሉ ላይ እንደምታዩት ሜን ሜሞሪ አለ። ከዛ ሰከንዳሪ ስቶሬጅ አለ። ሜን ሜሞሪ የምንላቸው ማን ናቸው? ራም ቴምፖራሪ ያልናቸው ማለት ነው። ሜሞሪ ያላቸው ምንድናቸው? ራም ቴምፖራሪ ያልናቸው። ኢንፑት ዲቫይስ አለ፣ አውትፑት ዲቫይስ አለ። በዚህ መልክ መሳል ይቻላል። የኮምፒውተር አርኪቴክቸር የምንለው ወይንም የኮምፒውተር ኦርጋናይዜሽን ትምህርት ኮርስ ላይ ስትወስዱ የዚህን ቤዚካሊ እያንዳንዱን ነገር ዲቴይል ታያላችሁ ማለት ነው። ኦኬ ወደ ቀጣዩ በምናልፍበት ጊዜ ባስ የምንለው እንግዲህ ዳታን ትራንስፈር የምናደርግበት ሚዲየም ወይም ሚዲያ የምንለው ማለት ነው። ባስ የምንላቸው የተለያዩ ባሶች አሉ። ዳታ ባስ፣ አድሬስ ባስ፣ ኮንትሮል ባስ፣ እነዚህ የባስ አይነቶች ናቸው። ስለዚህ እነዚህ ዳታን ኬሪ የሚያደርጉ ናቸው። ዳታን ኬሪ የሚያደርጉ የባስ አይነቶች ናቸው። በኮምፒውተር አርኪቴክቸር ትምህርት ላይ ዲቴይል እያንዳንዱን አድሬስ ባስ ስንት አይነት አድሬስ ባስ አይነት አለ፣ ኮንትሮል ባስ እነማን ናቸው የሚለውን ዲቴይል እዛ ላይ የምታዩት ይሆናል። እዚህ ላይ የሚታየው ያው ሲምፕል ዲፊኒሽናቸው ነው ማለት ነው። የባስ ሎኬሽን ይሄ የአድሬስ ባስ የምንለው ኬሪ ሎኬሽን ነው ኬሪ የሚያደርገው። ኮንትሮል ባስ ደግሞ ኬሪ የሚያደርገው ሲግናልን ነው። ዳታ ባስ ዳታን ነው ማለት ነው እዚህ ጋር የምታዩት። ኦኬ ቀጣዩ ደግሞ ይሄ ሃርድዌር ኤንድ ሶፍትዌር የምንለው 1.3 ላይ ያለው ነው። ሃርድዌር ኤንድ ሶፍትዌር ሲባል ኮምፒውተር ሁለት ፓርቶች አሉት ይባላል። ሃርድዌር ኤንድ ሶፍትዌር ፓርት የኮምፒውተር ሲስተም ኮንሲስት ኦፍ ሃርድዌር ኤንድ ሶፍትዌር ፎር ኢትስ ፕሮፐር ፈንክሽን። ስለዚህ ፕሮፐርሊ ፈንክሽን እንዲያደርግ የሚያደርጉት ሁለት አይነት ናቸው፣ ሃርድዌር ኤንድ ሶፍትዌር የምንላቸው። ሃርድዌር ሪፈርስ ቱ ኤ ፊዚካል ዲቫይስ ኦር ኮምፖነንት ዛት ኮምፒውተር ኢዝ ሜድ ኦፍ። ኮምፒውተር የተሰራበት አካሉ እኛ የምንነካው ተች የምናደርገው ፊዚካል ፓርቱ ማውዝ ሊሆን ይችላል፣ ኪቦርድ፣ እነዚህ ሃርድዌር የምንላቸው የኮምፒውተር ፓርት ውስጥ ያሉ እነዚህ ተች የምናደርጋቸው ሃርድዌር ይባላሉ። ኮምፒውተር ኢዝ ኖት ኤ ሲንግል ዲቫይስ በት ሲስተም ኦፍ ዲቫይስ ዛት ወርክ ቱጌዘር። ስለዚህ ኮምፒውተር የምንለው ሲንግል የሆነ ዲቫይስ ሳይሆን የተለያዩ ሲስተም ዲቫይሶች አንድ ላይ ኢንተግሬት ተደርገው የሰሩት እንጂ የሆነ አንድ ብቻ ለብቻው የቆመ ነገር እንዳልሆነ እንድታውቁ። ሶፍትዌር የምንለው ደግሞ ምንድነው? የፕሮግራም ዛት ሪትን ቱ ፐርፎርም ስፔሲፊክ ታስክ። ይህ ሶፍትዌር ፕሮግራም ነው። ያ ፕሮግራም ግን የሆነ ስፔሲፊክ ታስክን እንዲሰራ የተዘጋጀ ነው። ኤግዛምፕል ወርድ ፕሮሰሰር። ይሄ ወርድ ፕሮሰሰር ፕሮግራም የምንለው ያን ወርድ ብቻ ቴክስቶችን የሚቀበል ኢሜጅ የሚቀበል እና ፕሪንት የሚሆን ወረቀት የሚሰራ እነዚህ የምንጽፍባቸው ማቴሪያሎች እነዚህ ምንድናቸው? ወርድ ፕሮሰሰር የምንላቸው ነው። የምንጽፈው ፔፐሮች እነ ቡክ ኢቭን ቡክ ይላል እዚህ። ስለዚህ እነዚህን ሁሉ የያዘ የምንላቸዋለን ወርድ ፕሮሰሰር። የተለያዩ አፕሊኬሽን ፕሮግራሚንግ አፕሊኬሽን ሶፍትዌሮች አሉ። ስለዚህ ስፔሲፊክ ታስክ ነው የሚሰሩት እነዚህ። እንደ ሃርድዌር አንድ ሃርድዌር ለብቻው ኮምፒውተር ሊሆን አይችልም፣ ኢንተግሬት ተደርጎ። ሶፍትዌር ኬዝ ደግሞ ስናይ ስታንድ አለው የሚባል ነገር አይኖርም ማለት ነው። ለብቻው
ሶፍትዌር ላይ በምናይበት ሰዓት ፐርፎርም ያደረገው ስፔሲፊክ ታስክ ነው። አንድ እንትን ለምሳሌ ወርድ ፕሮሰሰር ካየን አንድ ታስክ የሚሰራው። ስለዚህ ዜር አር ቱ ጀነራል ካታጎሪ ኦፍ ሶፍትዌር፣ ሁለት አይነት የሶፍትዌር ካታጎሪዎች አሉ። ሲስተም ኤንድ ስታንድ አሎን ሶፍትዌር። ሲስተም ሶፍትዌር ኤንድ ስታንድ አሎን ሶፍትዌር የሚባሉ ሁለት አይነት የሶፍትዌር አይነቶች አሉ። ሲስተም ሶፍትዌር የምንላቸው ኮንትሮል ዘ ኮምፒውተር፣ ኮምፒውተሩን ኮንትሮል የሚያደርጉ ሲስተም ሶፍትዌር ነው እንጂ ስታንድ አሎን ሶፍትዌር አይደለም። እዚህ ጋር በደንብ የምታዩት ነገር ሲስተም ፕሮግራም ዛት ሎድ ፈርስት ዌን ዩ ተርን ኦን ዘ ፒሲ ኢዝ ኮልድ ኦፕሬቲንግ ሲስተም። ይሄ ኦፕሬቲንግ ሲስተም የምንለው መሀል ላይ የሚያገናኝ ነው። ዩዘሩንና ሶፍትዌሩን የሚያገናኝ ብሪጅ። ለምሳሌ አንድ ኤግዛምፕል ስጣችሁና አንድ መብራት ለማብራት መብራቱ እንዲበራ ሄደን ስዊቹን የመብራት ማብሪያና ማጥፊያውን ስንነካ መብራቱ እንዲበራና እኛን ያገናኘ እኛ ዩዘር ነን። መብራቱ ደግሞ ፕሮግራም የሆነ ነው ብለን እናስብ። መብራቱ ፕሮግራም የሆነ ነው፣ እኛን ሁለት ያገናኘን ያቺ ስዊች ነች። ስለዚህ ያቺ ስዊች ምንድነው አስ ኦፕሬቲንግ ሲስተም ነው ኮንሲደር የምትደረገው። ስለዚህ ኦፕሬቲንግ ሲስተም የምንለው ኮንሰፕት ይሄ ነው። መሀል ላይ ብሪጅ አለ። ያ ብሪጅ የተገናኘው ሁለቱን ዩዘሮችን እና ሶፍትዌር ፕሮግራሚንግ አፕሊኬሽን ፕሮግራሚንጎችን የሚያገናኝ መሀል ላይ እንደ ብሪጅ። ዊዛውት ኦፕሬቲንግ ሲስተም ዘ ኮምፒውተር ኢዝ ዩዝለስ ነው ይላል። እንደታዩት ዩዝለስ ነው ያለ እንትን ኦፕሬቲንግ ሲስተም። የተለያዩ ኦፕሬቲንግ ሲስተም አይነቶች አሉ። እንደ ዊንዶው፣ ማክ፣ ሊኒክስ፣ ዩኒክስ የምንላቸው የተለያዩ ኦፕሬቲንግ ሲስተሞች አሉ። ዘ ኦፕሬቲንግ ሲስተም ሞኒተር ኦቨርኦል አክቲቪቲ ኦፍ ዘ ኮምፒውተር ፕሮቫይድ ዘ ሰርቪስ። ሁሉንም አክቲቪቲ የሚቆጣጠር ነው ኦኤስ የምንለው ወይም ኦፕሬቲንግ ሲስተም የምንለው ማለት ነው። ሰም ኦፍ ዚስ ሰርቪስ አር ኢንክሉዲንግ ሜሞሪ ማኔጅመንት፣ ኢንፑት አውትፑት ዲቫይስ፣ ስቶሬጅ ማኔጅመንት። በኦፕሬቲንግ ሲስተም የሚባል ኮርስ ከምትወስዱ ከሆነ የሚሰጥ ኮርስ አለ። በዛ ላይ ዲቴይል ስለ ኦፕሬቲንግ ሲስተም፣ ስለ ፕሮሰስ ምን ማለት ነው፣ ትሬድ፣ የተለያዩ ነገሮችን እዛ ላይ ዲፋይን ታደርጋላችሁ። ለዚህ ግን ይበቃል። ስታንዳሎን የምንላቸው አሁን እዚህ ጋር ይሄ ስታንዳሎን ከየት መጣ? ሁለት አይነት የምን አይነቶች አሉ ብያለሁ? የሶፍትዌር አይነቶች አሉ። ሲስተም ሶፍትዌር ኤንድ አፕሊኬሽን ሶፍትዌር። ሲስተም ሶፍትዌር አይተናል። አፕሊኬሽን ሶፍትዌር ወይም ደግሞ ስታንዳሎን የምንለው ስፔሲፊክ ታስኮችን የሚሰራ ወርድ ፕሮሰሰር፣ ስፕሬድሺት፣ ጌም። ይሄኛው እያንዳንዱ ወርድ ፕሮሰስ የሚሰራውን ስፕሬድሺት አይሰራውም። ወርድ ፕሮሰሰር የሚሰራውን ስፕሬድሺት አይሰራውም። ጌም የሚሰራውን ይሄ። ስለዚህ እያንዳንዱ ስፔሲፊክ የሆነ ታስክ የሚሰራ ነው። ቅድም ምን ብለናል? ሃርድዌር እና ሶፍትዌርን ስናይ ሶፍትዌር የምንለው ስፔሲፊክ የሆነ ታስክን የሚሰራ ነው ብለናል። ሶፍትዌር የምንለው ስፔሲፊክ ታስክን የሚሰራ ነው። ይሄ በምናይበት ጊዜ እዚህ ጋር ባለበት ሰዓት ምንድናቸው? እነዚህ የራሳቸውን ታስክ የሚሰሩ ናቸው ማለት ነው። ኦፕሬቲንግ ሲስተም ፕሮግራም ዛት ራን አፕሊኬሽን ፕሮግራም። ኦኬ እዚህ ጋር ስናይ የተለያዩ ምን አይነቶች አሉ? ነምበር ሲስተም ኤንድ ኮዶች አሉ። ነምበር ሲስተም ኤንድ ኮድ አሁንም በኮምፒውተር ኦርጋናይዜሽን ኤንድ አርኪቴክቸር ትምህርት ላይ የምታዩት ይሆናል። ነምበር ሲስተም ዲጂታል ኮድ ኤንድ ስቶሪንግ ዳታ ኢን ኮምፒውተር የምንላቸውን እናያለን። ነምበር ሲስተም የምንለው እንግዲህ ኮምፒውተር የሚረዳው ቁጥሮችን እኛ እንደምንረዳው ሳይሆን በዜሮ እና አንድ ወይም በባይነሪ ነው የሚረዳው። ይሄን ኮንሰፕቱ ነምበር ሲስተም ላይ የተለያዩ ነምበር ሲስተሞች አሉ። ዴሲማል የምንለው አለ፣ ባይነሪ የምንለው አለ፣ ኦክታል የምንለው አለ፣ ኤክሳዴሲማል የምንለው አለ። ስለዚህ እነዚህ የምናያቸው አራት ካታጎሪስ ኦፍ ነምበር ሲስተም ናቸው። ስለዚህ እነዚህ አራት ነምበር ሲስተም የነምበር ሲስተም ካታጎሪ ናቸው። እያንዳንዱን ለማየት እንሞክራለን። ነምበር የምንለው ይሄ ዴሲማል ነምበር ከ0 እስከ 9 ነው። በአብዛኛው ጥያቄ ላይ የሚመጣ ከ0 እስከ 9 ነው። ግን አጠቃላይ ብዛታቸው ስንት ነው ማለት ነው? 10 ነው። 10 ዲጂት ናቸው በውስጥ ያሉት 0 1 2 ብለን 9 አጠቃላይ 10 ናቸው። ስለዚህ ቤዝ ምን ይባላሉ? ቤዝ 10 ይባላሉ። ስለዚህ ፖዚሽን ነምበር አሁን እዚህ ጋር ነምበር ላይ ፖዚሽኒንግ እና ነን ፖዚሽኒንግ ነምበር የሚባሉ አሉ። ይህንንም ትማራላችሁ። ፖዚሽኒንግ የምንላቸው ቢቀያየሩ አፌክት የሚሆኑ፣ ነን ፖዚሽኒንግ ደግሞ ያ ነገር ቢቀያየር አፌክት የማይሆን የሚለውን ይዩት። ስለዚህ ዴሲማል ነምበር ፖዚሽን ነምበር ነው ማለት ነው። ባይነሪ የምንላቸው 0 እና 1 ናቸው። ስዊች የምንለው ማለት ነው። ትሩ ኦር ፎልስ 0 1 ነው አይደለም የምንላቸው ሁለት ነገሮች። ቡሊያን የምንላቸው ወደፊት እናያለን። ኮዶችንን ራን እያደረግን የሲ ፕላስ ፕላስ ኮድ በቪዥዋል ስቱዲዮ ላይ ራን እያደረግን የምናይ ይሆናል። ባይነሪ ነምበር የምንለው ይሄ ሪፕሬዘንት የሚያደርገው የነምበር አይነቶችን ሆኖ በ0 እና በ1 ነው የሚወክለው ማለት ነው። 0 እና 1 በ0 እና 1 ነው የሚለው እዚህ ጋር የምታዩት ነው። ባይነሪ ነምበር አለ፣ ዴሲማል ነምበር አለ። 0 0 0 እነዚህ ኮንቨርት ተደርገው ነው። ይሄ ማለት በአጭሩ እዚህ ጋር ያለውን ለማስረዳት
0 1 2 4 ወደዚህ በማለት ብታስቡ ይሄ 0 1 2 4 1 2 4 8 1 2 1 2 4 8 በሚለው አስቡ። ሶሪ 1 2 4 8 በሚለው ከዛ በኋላ 1 2 4 8 ብላችሁ አንድ ያለበትን ብትደምሩ ዴሲማሉ ይመጣል ማለት ነው። ዴሲማል ለምሳሌ 1 2 4 8 ብዬ አንድ ያለበትን ካያችሁ 1 2 4 8 አሁን አንዳንድ ሁሉም ቦታ አለ። እዚህ ጋር ካያችሁ ስደምሩት 1 2 4 8 ስደምሩ 15 ይመጣል። ሌላ ኤግዛምፕል ደግሞ እዚህ ጋር ካየ 10ን እንያት 1 2 4 8 አንዳንድ ያለበት ስንት ላይ ነው? 8 ላይ እና 2 ላይ። ስለዚህ ሁለቱ ስደምሩ 10። ኮንቨርሽኑ ራሱ ቀላል ነው። እዚሁ ባሳያችሁ የምትሉት ነው። 1 2 4 8 በአረብኛ ወደዛ እንደመጻፉ ጻፉትና አንዳንድ ያለበትን እነዛ ቁጥሮች ይደመራሉ። ባጭሩ በቀይ ነው ኮንሰፕቱ። ከዛ ሄክሳዴሲማል የምንለው ነው። ሄክሳዴሲማል የምንላቸው የኮምቢኔሽን ኦፍ ዴሲማል እና ደግሞ ምን የያዙ ካራክተሮችን የያዙ ከኤ እስከ ኤፍ የያዙ ከዛ ስንት ይሆናሉ? 16 ይሆናሉ። ዴሲማል እስከ 10 ነበረ። ሄክሳዴሲማል ሲባል ደግሞ 16 ይሆናሉ ማለት ነው። ስለዚህ ሄክሳዴሲማል የምንላቸው እነዚህ ናቸው። 16 ካራክተሮችን የያዘ ነው። ሎንግ ባይናሪ ዲፊካልት ቱ ሪድ ራይት ቢኮዝ ኢት ኢዝ ኢዚ ቱ ድሮፕ ኤንድ ትራንስፖርት ቢትስ። ስለዚህ እነዚህ ምንድን ናቸው ማለት ነው? ዴሲማል ወይንም ኦክታል ከነሱ ሞር ምን ይሆኑ ናቸው? ኤፊሺየንሲ። ምክንያቱም ምን ስለያዙ እነዛ ሊሚት ናቸው፣ ትንሽ ናቸው። እነዚህ ግን ቁጥሩን ከጨረሰ በኋላ ኤ ይላል ቢ እያለ እስከ ኤፍ ድረስ መሄድ ይችላል ማለት ነው። በአጠቃላይ ሄክሳዴሲማል ማለት እዚህ ላይ ነው። ኦኬ 10 ነምበር ዲጂት ኤንድ 6 አልፋቤት። እዚህ ጋር ያልኳችሁ ናቸው። 10 ነምበሪክ ዲጂት ከ0 እስከ 9 ያለውን ዴሲማልን ይይዛል። አዲሽናል ደግሞ ማንም የሚይዘው ከኤ እስከ ኤፍ የሚለውን ይይዛል። ካያችሁ ከ0 እስከ 15 ነው አጠቃላይ ያለው ብዛቱ፣ አጠቃላይ 16 ነው የምንለው ማለት ነው ሄክሳዴሲማል። ኦክታል የምንለው ከ0 እስከ 7 በአጠቃላይ ስንት አለው? 8። ከ0 እስከ 7 በአጠቃላይ ስንት አለው? 8። ይህም የባይነሪ የነምበር ሲስተም አንደኛው ታይፕ ነው ማለት ነው። ኦክታል ነምበር ሲስተም። ኦክት ማለት 8 ነው ከስሙ እንደምትረዱት። ስለዚህ 8 ዲጂት ያለው ከ0 እስከ 7። ዲጂታል ኮድ የምንላቸው አሁን ሞር የሆነ ስፔሻላይዝድ የሆኑ ናቸው። እነዚህ ካሁን ካየናቸው ሞር ስፔሻላይዝድ ሲሆኑ ቢሲዲ ኮድ፣ ባይነሪ ኮድ ዴሲማል የምንለው ማለት ነው። ግሬ ኮድ፣ አስኪ ኮድ፣ ዩኒኮድ። እነዚህ ዩኒኮድ የተባለ ደግሞ በጣም ሞር ጀነራል ሆኖ የተቀመጠ ናቸው። ኢቨን አማርኛ ቋንቋዎች አረብኛን፣ ቻይንኛንም ይጨምራል ዩኒኮድ ላይ። እነሱንም እንትን የማድረግ ኮምፒውተር እንትን አለው። ስለዚህ በአሁን ላይ ያሉት እነማን ናቸው ማለት ነው? ዩኒኮድ ናቸው። ስለዚህ ኮድ የምንለው ምንድን ነው? ኮድ አር ዩዝድ ቱ ሪፕሬዘንት ነምበር፣ ሌተር፣ ሲምቦል፣ ኢንስትራክሽን። እነዚህ ምን የሚያደርግ ነው? ሆልድ አድርጎ ሪፕሬዘንት የሚያደርግ ነው ኮዶች የምንላቸው ማለት ነው። ስለዚህ ኮድ አር ስትሪክትሊ ነምበሪክ ኤንድ አዘር አልፋቤቲክ ነው። ባይነሪ ኮድ ዴሲማል። ይህ ባይነሪ ኮድ ዴሲማል የምንለው ቢሲዲ የምንለው ባይነሪ ኮድ ዴሲማል። ስለዚህ ዜር አር ኦንሊ 10 ኮድ ግሩፕ ቢሲዲ ሲስተም ላይ 10 ናቸው። በቢሲዲ ሲስተም ወይም ባይነሪ ኮድ ዴሲማል ላይ ዜር አር 10 ኮዶች አሉ፣ 10 ኮዶች አሉ። ቢኮዝ እዚህ ጋር ካየነው ኦኬ፣ እዚህ ጋር ባይነሪ ኮድ ዴሲማል ማየት እንችላለን። በስንት ነው የሚገለጸው? 1 2 4 8 ቅድም ባልኳችሁ 1 2 4 8 እዚህ ጋር ይሄ 1 2 4 8 የምንለው የኮዱ መግለጫ ነው። ኮዱ የሚገለጽበት አሁን 1 2 4 8 እንጂኛዋ ቱ ዘ ፓወር ኦፍ 0 ማለት 1 ነው። ቱ ዘ ፓወር ኦፍ 1 ማለት ደግሞ 2 ነው። ቱ ዘ ፓወር ኦፍ 2 ማለት ደግሞ 4 ነው። ቱ ዘ ፓወር ኦፍ 3 ደግሞ 8 ነው። በዚህ መልክ መግለጽ እንችላለን። ኮንቨርዥኑ ይሄን ይመስላል ባይነሪ ኮድ ዴሲማል። ስለዚህ ይሄ ባይነሪ ኮድ ዴሲማል እንደዚህ ካየን እንዴት ነው የሚቀየረው ካልን ዴሲማል ዲጂት ተሰጥቶን ወደ ባይነሪ ኮድ ዴሲማል ቀይሩ ከተባልን ለምሳሌ 7ን እንያት። እንዴት ተቀየረ 7 ካልን 7 ማለት ስንት ነው? 1 2 4 8 ብለን እንጽፋለን። 1 2 4 8 1 2 4 8 ካልን በኋላ 7 የሚሰጥ ምን ላይ ነው? 1 2 4 8 8 ላይ አይሆንም፣ 0 እናደርጋለን። ስለዚህ እነዚህ ሲደምሩ 7 ይሰጣሉ። ስለዚህ ይሄ ባይነሪ ኮድ ዴሲማል የምንላቸው በስንት የሚገለጹ ናቸው ማለት ነው? በ4 ቢት የሚገለጹ ናቸው። ስለዚህ 4 ቢት ናቸው ማለት ነው ባይነሪ ኮድ ዴሲማል። ግሬ ኮድ የምንለው አለ። ይሄ ግሬ ኮድ የምንለው ደግሞ አንዌትድ የሆነ እነዚህ አልፋቤቲክ ወይንም አልፋ ኒሜሪክ ኮድ የምንላቸው ባይነሪ ኮድ 0 እና 1 ሃቭ ቢን ዩዝድ ቱ ሪፕሬዘንት ቫሪየስ ነምበር ኦፍ ፖይንቶች። እነዚህ ባይነሪን ለመግለጽ ቢት የምንላቸው ቢት ማለት 0 እና 1 ካን ኦልሶ ኮድድ ቱ ሪፕሬዘንት ሌተር ኦፍ አልፋቤት ነምበር ኤንድ ፓንክሽን ማርክ። እነዚህ የተለያዩ ፓንክሽን ማርኮችን ለመግለጽ የሚጠቀሙ
እነዚህ ኮድ የምንላቸው ደግሞ ሪፕሬዘንት ቦዝ ሌተር ኤንድ ነምበሮች ናቸው ማለት ነው። ዋን ኦፍ ዘ 7 አስኪ ኮድ የምንላቸው አሜሪካን ስታንዳርድ ኮድ ፎር ኢንፎርሜሽን ኢንተርቼንጅ የምንለው ይሄ በጣም ትልቁ የኮድ አገላለጽ ነው። የሚገለጸው በስንት ነው? በ7 ቢት። ስለዚህ ጥያቄ ላይ በአብዛኛው ፈተና ላይ ትጠይቃላችሁ። አስኪ ኮድ በስንት ነው? በ7 ካያችሁ ኤ ማለት ለኤ ይሄ ነው አስኪ ኮዱ፣ ቢ ማለት ለቢ ይሄ ነው። እኛ ኪቦርድ ላይ አበበ ብለን ስንጽፍ ይሄንን ኮድ ነው የሚረዳው ኮምፒውተሩ፣ ቢን ደግሞ ይሄንን ነው። ስለዚህ ይሄ ኮድ ነው የተቀጣጠለ አበበ የሚለውን የሚረዳው። እኛ የምንጽፈው ለኛ ቪዥዋል ግን የምናየው ኤ ነው የምናየው። ከዛ እኛ ከነካ ነው በኋላ ደግሞ ኮምፒውተሩ አንደርስታንድ የሚያደርገው በዛው አይደለም ማለት ነው። የኮድ ሲስተሞችን እንደዚህ ማየት እንችላለን። ሁሉንም ኮድ ሲስተሞች በዚህ አይነት መልክ ማየት ትችላላችሁ። ፓወርፖይንቱን እንልክላችኋለን። አስኪ ኮዶችን አይተናል። እዚህ አስኪ ኮዶች የምንላቸው ስሞል ኮምፒውተር ሲስተም ስሞል ኮምፒውተር ሲስተም ላይ የሚጠቀም ናቸው። ከዛ እዚህ ጋር አናዘር አልፋኑሜሪክ ኮድስ ዛት ዋይድሊ ዩዝድ ቱ ኤክስቴንድድ ባይነሪ ኮድ ዴሲማል ወይንም ሲቢሲ ዲአይሲ የምንለው ሲቢሲ ዲአይሲ ወይም ደግሞ ኢቢሲዲክ ፕሮናውንስድ አስ ኢቢሲዲክ ብለን የምናነበው ይሄኛው የአስኪ ኤክስቴንሽን ነው ማለት ነው። ኤክስቴንሽን ፎርም ኦፍ አስኪ። ስለዚህ ስንት ነው? 8 ነው። ስለዚህ ይሄ ነው ኢቢሲዲክ ኮድ የምንላቸው ላርጀር ኮምፒውተር ላይ የምንጠቀማቸው ነው። እዚህ ጋር የምናየው ያው ኦቨርኦል እያየን ነው ያለ ነው። ቢሲዲክ የምንለው 7 ብለናል። ኢቢሲዲክ የምንለው ደግሞ 8 ብለናል። 7 ያልነው ደግሞ ለአስኪም ነው። እነዚህ ነገሮች ይዩት። ስቶሪንግ ዳታ ኢን ኮምፒውተር ዳታ ላይ እንዴት ነው ስቶር የምናደርገው? ኮምፒውተሮችን ዳታ ላይ ስቶር የምናደርገው ዳታ እንዴት ነው ኮምፒውተር ላይ ስቶር የምናደርገው የሚለው ነገር ኤሌክትሪካል ሲግናል በመጠቀም አናሎግ ሲግናል፣ ዲጂታል ሲግናል የተለያዩ ነገሮችን በመጠቀም ስቶር ማድረግ ይቻላል። ስቶሪንግ ዳታ ኢን ኮምፒውተር እንዴት ነው ዳታን ስቶር የምናደርገው ኮምፒውተር ላይ የሚለውን ነገር ኮንሰፕት ነው የምናየው። ዌን ዩ ፕሬስ ኤ ዮር ኮምፒውተር ዘ ኮምፒውተር ዲስፕሌይ ኤ ኦን ዘ ስክሪን። ይሄ ማለት ኤን ስነካ አሁን ቅድም ባየናቸው ኮድ ላይ የተለያዩ ኮዶችን አይተናል። ኤን የሚረዳው በአስኪ ኮድ ላይ 100001 ነው ብለናል። ቅድም እንዳየነው እዚህ ጋር 100001 ነው ኤን የሚረዳው ብለናል አይደለ? አስኪ ኮድ ነው ይሄ አስኪ ኮድ። ስለዚህ ስቶር የሚደረገው ይሄ አሁን ስንጽፍ ስቶር እያደረግን ነው። ስለዚህ ስቶር እንዴት ነው የሚሆነው የሚለውን ነገር ሚሞሪ ላይ ነው ስቶር የሚሆነው ወይ ዋት ላንጉዌጅ ኦፍ ዘ ኮምፒውተር የኮምፒውተር ላንጉዌጅ ምንድን ነው የሚለውን ነገሮች ጠቅላላ አድርገን እናያለን። ኤሌክትሪካል ሲግናል አር ዩዝድ ኢንሳይድ ዘ ኮምፒውተር ቱ ፕሮሰስ ኢንፎርሜሽን። ስለዚህ ኤሌክትሪካል ሲግናል አለ ኮምፒውተር ውስጥ ፕሮሰስ እንዲያደርግ የሚሆን። ስለዚህ እነዚህ ሁለት አይነት አሉ፣ አናሎግ ኤንድ ዲጂታል። አናሎግ ሲግናል የምንላቸው ምንድናቸው? ይሄ ምን አይነት ፎርም ያላቸው ናቸው? ዌቭ ፎርም ያላቸው ናቸው። አሴፍ ዌቭ ፎርም እንደዚህ የሚሄዱ እንደ ዌቭ እንደዚህ እንዲ ያሉ የሚሄዱ የዌቭ ፎርም ያላቸው አናሎግ ሲግናል እንላቸዋለን። ለምሳሌ አውዲዮ ቴፕ፣ እነዚህ የተለያዩ የአናሎግ ሲግናል ኤግዛምፕሎች ናቸው። ዲጂታል የምንላቸው ደግሞ በ0 እና 1 ነው። እነሱ ደግሞ ቀጥ ያሉ ናቸው እንጂ ዌቭ ፎርም አይደለም ማለት ነው። ኮምፒውተር አር ዲጂታል ሲግናል። ስለዚህ ኮምፒውተር ምንድነው? ፋይናሊ ዲጂታል ሲግናል ነው። 0 እና 1 የሚጠቀም ነው ብያቸዋለሁ ቅድም ሲግናል። ስለዚህ ዲጂታል ሲግናል ነው ማለት ነው። ዘ ላንጉዌጅ ኦፍ ዘ ኮምፒውተር ኢዝ ማሽን ላንጉዌጅ። የኮምፒውተር ላንጉዌጅ ምንድነው? ማሽን ላንጉዌጅ። ኢት ኢዝ ኤ ሲኩዌንስ ኦፍ 0 and 1 ኤቭሪ ሌተር ነምበር ስፔሻል ሲምቦል ኦን ኪቦርድ ኢንኮድድ አስ ሲኩዌንስ ኦፍ ቢት ኢች ሃቪንግ ዩኒክ ሪፕሬዘንቴሽን። ስለዚህ እያንዳንዱ ኪቦርዳችን ላይ ገብተን ካየን እያንዳንዱ ሪፕሬዘንት የተደረገችው ሌተር የራሷ ምን አላት? አስኪ ኮድ የተራሷ ኮምፒውተሩ የሚረዳው ኮድ አለው። ለምሳሌ ኤ ማለት 100001 ነው ብለናል። ቢ ማለት እንደዛው የራሱ ኮድ አለው። ኩዌሽን ማርክ የራሱ ኮድ አለው። ፕላስ ማርክ፣ ኢንተር የምንለው ሆም፣ የተለያዩ ኪቦርዳችን ላይ ያሉ የሚነኩ ሁሉም የራሳቸው ምን አላቸው ማለት ነው? ሪፕሬዘንቴሽን አለው ማለት ነው። ሪፕሬዘንቴሽን ዩኒክ የሆነ ሪፕሬዘንቴሽን አለው። ስለ አስኪ ኮድ ቅድም አይተናል። አሜሪካ ስታንዳርድ ኮድ ፎር ኢንፎርሜሽን ኢንተርቼንጅ የምንለው 128 ካራክተሮች ነው ያሉት ከ0 እስከ 127 ማለት ነው። አጠቃላይ 128 ካራክተር ነው ያለው ይሄ በኮምፒውተር ላይ ያለው። ለምሳሌ 65 ማለት በአስኪ ኮድ እንደዚህ የሚጻፉ። ስለዚህ አስኪ ኮድ ቅድም ደግሞ በስንት ነው የሚገለጸው ብለናል? 1 2 3 4 5 6 7 8 በ8 ነው የገለጸው። ይሄ ካያችሁ 8 ቢት ሪፕሬዘንቴሽን። ስለዚህ በ8 ቢት ነው የተገለጸው ማለት ነው። ዜር አር ኢንኮዲንግ ስኬማች ኢቢሲዲክ ቅድም ያየው ነውና ዩኒኮድ ነው ባይ ዘ ዌይ በጣም ሞር ባሁን ሰዓት ላይ
በጣም የሰፋው እና ትልቋን ዩዝ የምናደርገው ዩኒኮድን ነው። በጣም ስንት ካራክተር አለው? ወደ 65536 ካራክተር አለው። የኤቢሲዲ የምንላቸው ስንት ካራክተር አለው? 256 ካራክተር አለው። አስኪ ኮድ ስንት ካራክተር አለው? 128 ካራክተር አለው። ግን ኤቢሲዲ ኮድን በምናይበት ሰዓት 65000 ካራክተሮች ይዙታል። ስለዚህ ይሄ በጣም ሂውጅ ነው። አረብኛ ቃላቶችን፣ ቻይንኛ፣ ኢቭን አማርኛም የተጻፈው በምን ላይ ነው? በዩኒኮድ ላይ ማለት ነው። ስለዚህ ሞር ጀነራል የሆኑ ላንጉጆችን የሚያዘው ማን ነው ቢባል ዩኒኮድ ነው ማለት ነው። ስለዚህ ቻፕተር 1ን በዚህ መልኩ አይተናል። ቻፕተር 2 ስለ ኮድ ስለሆነ ኮዱን ምን ታደርጉልኛላችሁ? የሲ ፕላስ ፕላስ ኮድ ለመጻፍ የሚጠቅም ቪዥዋል ስቱዲዮ እዚህ ጋር ስክሪኑ ላይ የምታዩት ይሄ ቪዥዋል ስቱዲዮ የሚባል አንድ የአይዲ ወይንም ኢንቫይሮንመንት የምንጽፍበት ኢንቫይሮንመንት አለ። ከክሮም ላይ ገብታችሁ ቪዥዋል ስቱዲዮ ብላችሁ ታወርዱልኛላችሁ። ከዛ ካወረዳችሁት በኋላ ኤክስቴንሽን የሚባል ፓርት አለ። እዚህ ጋር የምታዩት ምን አለች? ኤክስቴንሽን ኮንትሮል ሺፍት ኤክስ የምንለካው ኤክስቴንሽን ነክታችሁ ከዛ እዚህ ጋር ምን ብላችሁ ትጽፋላችሁ? ሲ ፕላስ ፕላስ እንዲህ ብላችሁ ከጻፋችሁ በኋላ እዚህ ጋር የምታዩትን የሚመጣላችሁ ኤክስቴንሽኖች አሉ። እነሱን እዚህ ጋር ዳውንሎድ ስላደረኳቸው ነው። ዳውንሎድ ወይም ኢንስታል ብላችሁ ካረጋችሁ በኋላ ኮድን እንዴት እንጽፋለን? ኮንትሮል ኤን ብለን አዲስ ፔጅ ጽፈን እዚህ ጋር የሲ ፕላስ ፕላስን ኮድ እንጽፋለን ማለት ነው እዚህኛው በተን። ስለዚህ ኮድ እንጀምራለን። ቀጣይ ላይ ቻፕተር 2 ላይ ኮዶች አሉ። ስለዚህ ቻፕተር 2 ላይ ኮዶችን እንጀምራለን። በደንብ አድርገን እያንዳንዱን ኮድ በደንብ አድርገን የምናየው ይሆናል። የዛሬው ቲዮሪ ነበር። ትንሽ ያው ቲዮሪ ቦሪንግ ነው ቢሆንም ያው ጀነራል የሆነ ናውሌጅ እንድታገኙበት ነው። በራሳችሁ ደግሞ ከዚህም አንብቡ። የኢትዮ ዩኒክ ቱቶሪያል ቤተሰቦች እናመሰግናለን። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን ደግሞ ላይክ ሳታደርጉ ይሄን ቪዲዮ የምታዩ ከሆነ ላይክ አድርጉ። አመሰግናለሁ። ቴንኪው